የለበትም በፈለገበት ሰዓት ግን ሲጠራት ትመጣለች ማለት ነው መከካት በፈለገበት ሰዓት ጠርቶ ይከካታል ማለት ነው ጃኒ ሸርም ጠራት ነው ፉንቲ አርጓታል ስቲፎ አርጓታል ጆሲ አርጓታል ጥሩልኝ ሌላ አሉ ስንት ያርጓት አዶናይ ሽንት መሽናክ በሴጋ ወይስ አስቷል ወይ ደክሟል እንጂ አንተን መኝታ ቤት አስተኝታ ሄዳ ሻወር ቤት ጆን ዳንኤልን አታናግረውም ነበር እዚህ በመቀሌ የሚገኘው ሆስፒታል ሄደን እርጉዝ እንደሆነች አውቀናል እኔ ፍቅር በባጃጅ ይሰርፋ ነው ባጃጅ አማረ ይብላል ጃኒ ቁምቡርሴ ከአዶናይ ራቂ እባክሽን ከአዶናይ ራቂ ከአዶናይ ብቻ አይደለም ከጆን ዳንኤልም ራቂ ምንም ሆነ ምንም ይሄ ሰው ግን ሰላሙ መጠበቅ መቻል አለበት ሁለታችሁ ስርዓታችሁን ያዙ በጣም አጭር መልእክት አዶናይ ላንተ ይመለከታል አሁን አብራሃት ያለችው ልጅ ላንተ አትሆንም ማርሺን ቀጭን ነው ቀጭን ስለሆነ አያችኋል ከዛይ ሰውነት ግን ያንን የሚያክል ሶስተኛ እግር ርዝመቱ ምናምን ወገን ግን እሱኩ ሳይቆም እኮ ነው ያየነው አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል ዛሬ እንግዲህ ከፍቅር ጋር እዚህ በመቀሌ የሚገኘው ሆስፒታል ሄደን እርጉዝ እንደሆነች አውቀናል እኔ ፍቅር በባጃጅ ይሰርፋ ነው ባጃጅ አማረ ይብላል ባጃጅ አማረስ አጀማመርሽ እኮ አሪፍ ነበር ጆዬ ግን አጨራረሱ ነው ያልቻልሽበት የፍቅርን ትርጉም ገሰሽ አስተማርሽኝ ባይዘው ጋይሶች ይሄ ብቻ አይደለም ሌላ ስንት ጉድ አለ እየተባለ ነው እስቲ እናያለን እስከመጨረሻው ተከታተሉኝ ካንቺ ደስታ የኔን ያስቀደምሽኝ አዶናይ ሽንት መሽናክ በሴጋ ወይስ አስቷል ወይ ደክሟል እንጂ አንተን መኝታ ቤት አስተኝታ ሄዳ ሻወር ቤት ጆን ዳንኤልን አታናግረውም ነበር አንቺ ደግሞ ይህን የመሰለ ወጣት አክብሮ ያከበረሽን በህዝብ ፊት ፍቅሩን የገለጸልሽን እንደ ቦርሳ በየቦታው ይዞሽ እየሄደ በህዝብ ፊት ያከባበረሽን ሰው በጣም ፍቅሩን ሲገልጽልሽ ወንድምሽ መሰለ አይደል አዶናይ ወንድምሽ ነው የመሰልሽ ምን ያህል ንቀት ቢኖርሽ ነው ጆን ዳንኤል ጋር የምትጻጻፊው እውነት በጣም ነው ያዘንኩብሽ ጃኒ በጣም ነው ያዘንኩብሽ እንዴ ለዚህ እኮ ነው ለሴት ልጅ በጣም አብዝተ ፍቅርህን አትንገራት አባቷ ነው የምትመስላት ማለት ይሄን እኮ ነው አባትሽ መሰለሽ አይደል በጣም ሲንከባከብሽ አዶናይ አባትሽ ነው የመሰልሽ እንዳይቆጭሽ አዶናይ ናተሽ እንዳይቆጭሽ ጆን ዳንኤል እንደሆነ የልጅ አባት ሆኗል አይሰማሽም ሊበቀልሽ ካልሆነ በስተቀር ከዚህ በኋላ ከጎንሽ እንደማይቆም 100% በጣም እርግጠኛ ነኝ አንቺ ደግሞ ውስጥሽ የሱ ሽረፍራፊ ፍቅር ካልሽ ተነቃቅለሽ አትተሽ የአዶናይን አደላድሊ ጃኒ ሸርም ጠራት ነው ፉንቲ አርጓታል ስቲፎ አርጓታል ጆሲ አርጓታል ጥሩልኝ ሌላ አሉ ስንት ያርጓት ሸርም ጠራት እኮ ጃኒ አሁን ነው እንትና ስቲፎ ነው የምትወደው አሁን በአሁን ሰዓት ጆን ዳንኤል ለህግ ይቅረብልን በትናንትናው ምሽት 100,000 ሰው ተሰብስቦ ጡቷን ክሮፕ አድርጌ እልክልሃለሁ ሲል በጆከር ቤት ተደምጧል ታዲያ ከዚህ በፊት ፍቅረኛ በነበረችው በጃኒ ላይ የእርቃን ቪዲዮ በመያዝ እንዲሁም ደግሞ ከዚህ በፊት ያወሩትን በአደባባይ ሚስጥር በማውጣትና የግል ህይወቷ እንዲበጠበጥ በማድረግ ይህ ነገር የህግ ክፍል እንዲያይልን እንጠይቃለን አሁን ይሄ ምን ይባላል ጆን ዳንኤል በድሎኛል ብላ ያለፈ ፋይል ያወጣችው ጃኒ ናት የጀመረችው ማለት ነው እሷ ስትጀምረው ደግሞ ጆን ዳንኤል ራሱን ለመከላከል ብሎ ፋይሎች አውጥቷል ፋይሉን ደግሞ ሐሰት ቢሆን ነው እንጂ ትክክለኛ ፋይል ነው ያወጣው ስለዚህ ነው ጆን ዳንኤል በህግ መጠየቅ ያለበት አይመስለኝም ልጁም በህግ ቁጥጥር ስር ውሎ እንዴት እርቃኗን ይዞት ለሰርድ ፓርቲ ጡቷን ክሮፕ አድርጌ እልክልሃለሁ ይላል ይህ ወንጀል ስለሆነ በህግ እንዲጠየቅልን ስንል በትትና እንጠይቃለን ትክክለኛ ታሪኩ ይሄ ነው የሞጣን ነው ስሙት ባይዘው መጨረሻ ላይ ማሳያችሁ ታምር ጉድ አለ የወጣ ማለት ነውና እሱም በትንሹ በስሱ አሳያችኋለሁ ፈለገ ጠራት የተወሰነ ቀን ቆዩ ያ ወደ ደቡብ ወደ ምናም ሲዘል ይሄኛው
ጠራትና ጆን የሚባለው ያ ቀጫጫው ልጅ ትንሽ እያጫወታት ወጣ እያለች አየህ ሽንት ቤት ውስጥ ለዚያኛው ትደውላለች። አየህ ተደብቃ ማለት ከዚያ ሰማትና እንዳትምጭ አላት። ውጭ አላት። ቀረጻት። ገብቷል። ምንም አላረጋትም። ምንም በቢላም የተቆረጠችው ነገር የለም። እናውቃታ ምንም የለም። ዝም ብሎ ነው ፌክ ኒውስ ነው። እና እነዚህ አሁን ተነጋግረው አልፈልግሽም ነው ያለ ያልኩ ሰምተው ከሆነ ልጁ አልፈልግም የራሴን ህይወት ጀምሬያለሁ ነው አለ ያለ። ግን ውሸት ነው። እሱም አልተጣላም፣ አዶናይም አልተጣላም፣ እሷም አልተጣሉ። ያው ሁለቱም ይበዷታል፣ ይታወቃል። ሁለቱም ይበዳ፣ ያኛው የመጀመሪያ የሚበዳ ነው፣ የሁለተኛ የሚበዳ ነው። ሁለቱም ግን ያጫውቷታል። አሁን እሷ ሁለቱንም ለያዝ ነው። እዚህ ጋር ማን ነው የተጎዳው? አዶናይ ነው። ያኛውን በጡንቻው በምናምን ያምሬል ሰውነቱን ያን ዝርክርክ ነበር፣ አጥፍቶታል። ሰርጀሪ ምናምን አድርጎ አዶናይ ማለት ነው። ያችን እያየ ምናምን እሱን ለዝናም ሽኛዋን ደግሞ ቀጫጫዋን በድምጽ ጭምር ይዘፍናል። ታውቃለህ አይደል? ይዘፍናል እኮ አትይጭብኝ ምናምን ጆን እኮ ይዘፍናል። እና ይሄኛው ለድምጹና ለገንዘቡ ነው። ገንዘብ አለው በጣም አለ። እናቱም ዘራፊ ናት ለማለት ነው። እና መጨረሻ ላይ ወደ እናቱ ገባ። እናቱም ዘራፊ ናት አለ። አይወጣ እኮ ይዘፍናል። እና ይሄኛው ለድምጹና ለገንዘቡ ነው። ገንዘብ አለው በጣም አለ። እናቱም ዘራፊ ናት ለማለት ነው። እና እነዚህ የሶስቱ አህዮች ሶስት አህያ ቢራገጥ ጥርስ አይሰበርም። ልክ ነው። ሶስት አህያ ቢራገጥ ጥርስ አይሰበርም። ምንም ሆነ ምንም ይሄ ሰው ግን ሰላሙ መጠበቅ መቻል አለበት። በዚህ እስማማለሁ። ሁለታችሁ ስርዓታችሁን ያዙ። እኛ የእናንተ ጉዳይ አይገባም። የዚህ ሰውዬ ነገር ግን ሁላችንም ይመለከተናል። ሰላሙን ማግኘት አለበት። ስራውን ወጥሮ ይስራበት። እሱ ስራ ላይ ነው። ለአንድ አፍታ እንኳን ስለናንተ እንዲያስብ ጊዜ አንሰጠው። ለአንድ አፍታ ማለት ነው። እናንተ ሁለቱ ስርዓታችሁን ያዙ። ልጁንም ፈልገዋለን። እጅግ በጣም ጠቃሚያችን ነው። ደጋግመን ተናግረናል። እኔ በተለይ ማለት ነው የዚህ ልጅ ጉዳይ ጭንቄ ነው። ስለዚህ ስርዓታችሁን ያዙ። ሁለቱ ስርዓታችሁን ያዙ። ልጁን ሰላም ስጡት። እኮ ታጥቦ እንደወጣ እኮ ነው ያየነው። ሳይቆም ምን ሳይል ዝም ብሎ ሌላ ምርምር እዚሁ ጋር ከች አሁን ገና ተመራመርኩኝ። ገና ሳይቆም ነው እንግዲህ ሳይቆም ዝም ብሎ ነው ያየነው። ሲቆም ደግሞ አስባችሁታል። ተመራመርሽ፣ በቃ ጨረሽ። እንግዲህ እዚህ ጋር ጆን ዳንኤል ጃኒ ላይቭ ላይ ያለች ከሻወር ሲወጣ ከኋላ ትንሽ ታይቷልና ስለሱ ነው የምታወራው፣ ግን ያን ያህል አልታየም። አሁን ትልቁና ዋናው ጉዳይ ሌላ ነው። ትልቅ ፋይል ነው የወጣው፣ እሱ ነው የምናየው። ጆን ዳንኤል ይሄ መሰሪነትን አቁም። መሰሪ ክፉ ሰው ነህ። የሚበልጡን ሰዎች አብረ መሆን አስታውሳለሁ። ከኤርሜችዲ ጋር እንዴት እንደነበራቸው አስታውሳለሁ። ኤርሜችዲ በጌም በጣም የሚታወቅ ልጅ ሲሆን ኤርሜችዲን በጣም ጠምደኸው አስጠምደኸው ነበር። አብረ በደንብ ነው የማውቃችሁ። ኤርሜችዲን ናውን ፎንቴ ራሷ በተወሰነ መልኩ ነው እንጂ ታውቃለህ ማንነት። ግርግር ከሌለበት በተአምር አትገኝም። አንተ ቅናተኛ ሲበዛ ቅናተኛ እንዳንተ አይነት ሰው አንዳንዴ ፈተና ሲበዛባችሁ አዶናይ አዲስ ፖስት ያደረገው ቪዲዮ ነው። አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል። ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው። እኔ ከምታስቡት በላይ ከእግዚአብሔር ጋር ቅርብ ነኝ። ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና የሚያልፍ እንደሆነ አውቃለሁ። ባዝንም ከልቤ ከውስጤ አይደለም። የሆነ ነገር ያዝናል፣ ግን ደግሞ መንፈሴ ሰላም ነው። ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው። ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው። ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም። ተመርክከ መጸለይ ብቻ አይደለም።
ጸሎት ማለት እግዚአብሔርን ማስታወስ ነው። በልብ ውስጡ በጣም ተጎድቷል። እግዚአብሔር እንዳለ ማወቅ ነው። ከጎን ካጠገብህ ያለ እግዚአብሔር እንዳለ ማወቅ ነውና ጠንካራ ነኝ። እሱን ይዤ ነኝ። በምን ታምር ዝቅ አልልም። በምን ታምር ራሴን አልጠረጥርም። ያው እተማመናለሁ ሁሉም ነገር ለከፍታዬ እንደሚያደርገው። ወዳቸዋለሁ። በዚህ ነገር ባላወራ በጣም ደስ ባለኝ ግን በጣም አጭር መልእክት አዶናይ ላንተ ይመለከታል። መቼም ዙም ብዬ ተራራውን ከምዞር ብላክ ኤንድ ዋይት አድርጌ ልንገርህ። አሁን አብርሃት ያለችው ልጅ ላንተ አትሆንም። ምናልባት በስጋ ካንተ ጋር ትሆናለች፣ ልቧ ሌላ ቦታ ነው። ይሁን አሁን የሶሻል ሚዲያ ሜስ የምታየው ከዛ የተነሳ ነው። ምክሬ ነው የሚሆንህን በጊዜ ፈልግ። እድሜንህን፣ ጊዜህን፣ ብዙ ነገርህን አንዳንድ ጊዜ አቃጥላ አጥፍተህ በስተመጨረሻ ተጎድተህ ብዙ ነገር ካጣ በኋላ ከምትነቃ ከምትባነን በጊዜ ጥሩ ነው። አብርሃት ያለችው ልጅ ልቧ ሌላ ቦታ ነው። ምናልባት በስጋ ካንተ ጋር ልትሆን ትችላለች። ስለዚህ እንዴ በዚህች አጭር ምክር ምንድነው ከፈለክ ካገኘኝ ብዙ ሰፋ አድርገን ማውራት እንችላለን። ከወዲሁ ላንተ የምትሆነን ሴት ግን ፈልግ። አሁን ያለችው ያንተ አይደለችም፣ ካንተ ጋር ማትቀጥልም። አዶናይን ሳሎን ቤት አስቀምጣ እሷ ሽንት ቤት ሆና ከጆን ዳንኤል ጋር ራቆቴን ነኝ ያለሁት ምናምን በማለት በቃ እየተጀናጀኑ ይሄ ነው ምንድነው የሚያሳየው? ለአዶናይ ያላትን ንቀት ነው የምታሳየው። እና ብዙ ሰዎች ለአዶናይ ጃኒን እንዳትርቃት እያላችሁት ነው የምትገኙትና የራሱ ውሳኔ ነው ይሄ። ጃኒ ቁምቡርሴ ከአዶናይ ራቂ፣ እባክሽን ከአዶናይ ራቂ። ከአዶናይ ብቻ አይደለም ከጆን ዳንኤልም ራቂ። አንቺ በጣም እንትን ሰው ነሽ፣ ምንድነው ኔጌቲቭ ሰው ነሽ። ከሚገርምሽ ነገር እንደዚህ አይነት ትርኪ ምርኪ ውስጥ መግባት አልወድም፣ ግን መጀመሪያ አዶናይን ቀረበችው ሲባል በጣም ነበር የደበረኝ። በጣም ለምን ጥሩ ልጅ አይደለሽም አንቺ። ቪዲዮዎችሽን ካየሁ በኋላ ከጆን ዳንኤል ጋር ስታደርጊያቸው የነበረ ምናምን ነገር በጣም ነው የደበረኝ። እንዴ ምንድነው አዶናይ አንዱ አኝኮ የጣለው ማስቲካ ነው እንዴ አንስቶ የሚያላምጠው ብዬ በጣም ደብሮኝ ነበር። በዛ ላይ ደግሞ ስለት ነበራት፣ ቤተክርስቲያን ሄዳ ስለት አደረገች ምናምን ነገር፣ ስለት አስገባች ምናምን ነገር ሲባል አንዳንድ ምስኪኖች ወጣቶች ምናሉ ወይኔ ለጃኒ የሰጠውን ለኛም ስጠን ምናምን ሲሉ ነበር። እኔ ግን ምንድነው ያልኩት ያው ሙሉ ሴት ነኝ አልহামዱሊላህ ረብል ዓለሚን ትልቅ ሰው ነኝ። ጃኒ የምታናድደው ሰው አለ ነው ያልኩት። አንቺ ከጆን ዳንኤል ጋር እንደዛ ስታደርጊው የነበረ የሆነች ሴት ልታናድጂ ስለነበር ነው። ልታናድጂ ፈልገሽ ስለነበር ያ ግብሽ ነው። አሁን ደግሞ አዶናይ ጋር የምታደርጊው ደግሞ ጆን ዳንኤልን ለማናደድ የምታደርጊው ነው። ምክንያቱም ጆን ዳንኤል ከውስጥሽ አልወጣልሽም። አንድ ነገር ልንገርሽ አንቺ ባለጌ ስድ ቤተሰቦችሽን ለምነው ጠይቀው አግብተውሽ ቢሆኑ እኮ እነዚህ ሰዎች እኮ አንዱን ፈተተሽ አንዱን ብታገቢ እኮ ያለ ነገር ነው። ግን አንቺ ግን ካንዱ ጋር በዶርይነት ነው የቆየሽው። ቲክቶክ ላይ ልመና ስትመጪ ወይ ደግሞ ስራ ነው ለካ የምትሉት በእናንተ አባባል፣ ስራ ብለሽ ስትመጪ የራስሽን ኪስ ሞልተሽ መሄድ ብቻ ነው ክብርሽን ጠብቀሽ እንጂ ካንዱ ወደ አንዱ አሁን እኮ አዶናይ ጋር የምታደርጊው እኮ ክርና መርፌ ሆኖ ልታሳይ እኮ ምንም አልቀረሽም እኮ። እንደዛ ነው እንትንሽ። ይሄ ደግሞ በጣም ነው የሚደብረው እንደዚህ አይነት ነገር ደግሞ። ምክንያቱም ከሀበሻ ባህል ጋር ማሄድ ነገር ነው። ማታደርጊው ነገር የለም። ምን እኔ ገና በ10 ምናምን ዓመትሽ ምን እንደነበርሽ ራሱ ያጠራጥራል። ምክንያቱም አንዲት ሴት ልጅ ካላፈረች ስራዋ ምን እንደነበረ እዚህ ላይ ነው እንትን የሚለው። አንቺ አሁን ጆን ዳንኤል አረደኝ፣ ጎመደኝ፣ ፈለጠኝ የምትይው ምንድነው? ጆን ዳንኤልን የሆነ ነገር ልታደርጊው ነው። እስር ቤት ከተሽ አንቺ አደባባይ ላይ ሆሆ ልትይ ነው። የጆን ዳንኤል ተከታዮችና ወዳጆች ደግሞ አይምሩሽም። እኔ ልንገርሽ አይምሩሽም። ማንን ደግሞ ይዘሽ ትጠፊያለሽ መሰለሽ? አዶናይንም ይዘሽ ትጠፊያለሽ። ምክንያቱም ለቤተሰቦቹ ትንሽ ክብር ያጎደለ ይመስላል አዶናይ። ምክንያቱም እናቱ መርጣለት አይደለም፣ አባቱ መርጦለት አይደለም። ይሄ ወደ ኋላ የቀረነት ነው ምናምን ነገር ልትሉ ትችላላችሁ። ይሄ ሰለጠነ እንትናችሁ እናንተን አናታችሁን ሲቀጠቅጣችሁ እንጂ ማንንም እንትን አይልም። እና አንቺ አዶናይን የቀረብሽው ለጥቅም ነው። ሁለተኛ ነገር ደግሞ ጆን ዳንኤልን ለማናደድ ነው። ልትንጫጩ ትችላላችሁ ዘልዛላዎች፣ ተንጫጩ፣ ግድ የለኝም እኔ። ለቤተሰቦቻችሁ ቫልዩ ይኖራችሁ፣ ክብር ይኖራችሁ፣ ቦታ ይኖራችሁ። የፈለክ ተንደላቀ እንኳን አንደላቀው ብዙ ነገር አሳክተው አሳድገውና
ቆሎ በልተህ በባዶ እግር ሂደህ ራሱ ቤተሰብህ የሚጠብቅህ ቦታ አለ። ከኔ ይበልጣል፣ ልጄ ከኔ ይበልጣል፣ ልጄ ከኔ ትበልጣለች፣ የሆነ ደረጃ የሚጠብቁት ደረጃ አለ። ስለዚህ አገር መልቀቅ የሚችለው አዶናይ ባንቺ ሰበብ ነው። አንድ ነገር ሳረሳል ነገርሽም ጃኒ ቁምቡርሴ። ስለዚህ እየመጣሽ እዚህ አታላዝኝ፣ አካውንትሽ ስለተመታ አውቀሽ ጆን ዳንኤል እንደዚህ ያረደኝ ጎመደኝ ፈለጠኝ። ጎንደር ሂደሽ ሽንት ቤት ተደብቀሽ ራቁትሽ ለምን ታዲያ ደወልሽለት? ልጁ ታዲያ እየዋሸ ነው። ነገ ጧት እኮ አውጣው ቢባል ያወጣዋል። አውጣው ቢባል በሌላ ቲክቶክ የማይዘጋበትን ቲክቶክ አምጥቶ ያሳያል። እኔ እዚህ ጋር ጆን ዳንኤል ሀቅ አለው በእርግጠኝነት ማለት ነው። አሁን የመታትን ምናምን እሱ መቷት ይሆናል። ነገር ግን እንዴት እሷ ከአዶናይ ጋር ያለች ጆን ዳንኤል ራቆቷን ሆና ታወራዋለች? ለዛውም በቪዲዮ ኮል እሱ ሳሎን ውስጥ ቁጭ ብሎ እሷ ሽንት ቤቱና ማለት ነው። ምን ይባላል አውዴ አደባባይ ልንገርሽ። ስለዚህ ከነዚህ ሁለቱ ራቂ። ምክንያቱም እነዚህ ሰዎች በጣም ብዙ የሚረዱ ሰዎች አሉ። በጣም ብዙ የሚረዱ ሰዎች አሏቸው። እየሰሩ እንዳንቺ መኪና ምናምን አይደለም ያሉት። የሚረዱ ሰዎችን እየረዱ ነው። እርዳታ የሚፈልጉ ሰዎች አሉ። ይሄ እንደ መንግስትሽ አንድ ግርዛ ማዶ ምናምን እግርሽን ሰብስቢ፣ ቤተሰቦችሽ እግርሽን ሰብስቢ ብለው ነውር ብለው አላሳደጉሽም እንዴ? ስድ ደሞ አታፍሪም እኮ እንዲህ ጎመደኝ እንዲፈለጠኝ እንዴ? ራስሽ ነሽ በራስሽ ያረድሽው እሱ አልፈልግም ስላለሽ። ይሄን ምስኪን ደሞ ጣልልሽ። በነገርሽ ላይ በነገራችሁ ላይ ወሬ ያበዛባችኋል ዛሬ ቻሉት። አንድ ሰው ያለ ገደብ ሲወዳችሁ ምንም ፈልጉ አይደለም ያጀማ። አንድ ሰው ያለ ገደብ ክብር ሲሰጣችሁ ያለ ቦታችሁ ሲያስቀምጣችሁ ጤነኛ ነው፣ ማቹርድ ነው፣ ማሰብ ይችላል፣ ሰው ነው ብሎ ነው። ምንም ችግር የለበትም። በፈለገበት ሰዓት ግን ሲጠራት ትመጣለች ማለት ነው። መከካት በፈለገበት ሰዓት ጠርቶ ይከካታል ማለት ነው። እንደውም ልንገራችሁ እኔ ብዙ የደበቅኳቸው ነገሮች አሉ። እኔ እንዳላውጣው ጆን ዳንኤል ያፈነውን ራሱ እኔ እንዳላውጣው እግዚአብሔር ምስክሬ ነው። አንዳንዴ እስኪ ራሳችሁን ሚዲያ ስትመጡ ኮመንት ላይ ስለወደርሽ አይደለም ስለ እውነት ተናገሪ። ደጋፊ ስትሆኚ ስለ እውነት፣ ስተት ሲሰሩ ስተት ነው ብለሽ ተናገሪ። በተቀረ ግን እነሱ የሚያወሩትን ወሬ እኔ ሳወራ ሴት ልጅ ስላለሽ ብለሽ ልታሸማቂኝ ትሞክሪ። ባይዞይ ጋይሶች አሁን ከመቀሌ ወደ አዲስ አበባ እየመጣሁ ነው። ቀጣይ ቪዲዮአችን እንግዲህ ፈጣሪ ከፈቀደ አዲስ አበባ ሆነን ነው የምንሰራው። ሸገሮች እንዴት ናችሁ? ቀጣይ ቪዲዮአችን ሸገር ነው የሚሆነው። የዛሬ ቪዲዮአችንም ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።